አረቢያ ምድር ውስጥ የነበሩ የገጠር ሰዎች አባታቸው ይሞትና አባታቸው ሲሞት የመጨረሻ ኑዛዜ እናዘዛል። በአጋጣሚ ሶስቱንም ልጆቹን በአንድ ስም ነው የጠራቸው። ሶስቱንም አብደላህ ነው የሚላቸው እና ሊሞት ሲል ምን ተናገረ መሰላችሁ? አብደላህ ይወርሳል፣ አብደላህ ይወርስም፣ አብደላህ ይወርሳል አለ። ሶስቱም አብደላህ ናቸው። ማን ነው የሚወርሰው? ማን ነው የማይወርሰው? አንድ አብደላህ ይወርስ። ይሄን ለማረጋገጥ ጉዞ ወደ ከተማው ላይ ወደሚገኘው ዳኛ ሄዱ። መንገድ ላይ ይሄዱ አንድ ሰው ይመጣና በዚህ መንገድ ላይ ስታልፉ አንዲት ግመል አላያችሁም አላላቸው? አላየንም አሉት። ትንሽ ከሄደ በኋላ ጠሩትና ና እስቲ ግመልህ አንድ አይኑ አውር ነው? አዎ። አንዷ እግሯ አንካሳ ነው? አዎ። አይ አላየናትም አሉት። እንዴ በትክክል የግመሏን ባህሪ ነግራችሁ እንዴት አላየንም ትላላችሁ? ሌቦቹ እናንተ ናችሁ አላቸው። እኛ አላየንም ግመልህን። አይ እናንተ ናችሁ የሰረቃችሁት፣ ማንም ከናንተ ውጭ አልሰረቀም፣ እኔ ክስ መሰረታለሁ ዳኛው ጋር አለና እነሱን ተከትሎ እሱም ሊከስ ይሄድ። እነሱ ፍርድ ፍለጋ እሱም ደግሞ ክስ ሊመሰረት ዳኛው ጋር ሲገቡ ምንድነው ሲል እኔ ቅድሚያ የኔን ጉዳይ ልኝ ክቡር ዳኛ አለው። እኔ እነዚህ ሰዎች ገፍተውኛል፣ እንዲህ አድርገውኛል፣ ንብረቴን ወስደውብኛልና ይፈረድልኝ አሉ። ምንድነው? መንገድ ላይ ሲሄድ ግመል ጠፍቶኛ አግኝቻቸው ጠየቅኳቸው፣ ምልክቱን ነገሩኝ፣ ከዛ በኋላ አላየንም አሉኝ አሉ። የሱን ግመል አይታችኋል አላቸው። ዳኛው አላየንም አሉት። ታዲያ ምንድነው የተናገራችሁት አሉ። አይ መንገድ ላይ ስናልፍ በአንድ በኩል የተበላ ሳር የተጋጠ ሳር አለ፣ በሌላ በኩል አልተጋጠምና አንድ አይኑ ማየት የማይችል ግመል እንደሆነ ተረድተናል አሉት። እንዲሁም ደግሞ መንገዱ አሸዋ ነውና አንድ በኩል ላይ በደንብ ተረግጧል፣ አንድ ቦታ ላይ ደግሞ የኮቴው መሬቱን አልረገጠውም፣ ያ ግመል አንካሳ ነው። በዚህ ነው እንጂ ያወቅነው እኛ የሱን ግመል አላየንም ማለት። ዳኛው ሌባህን ፈልግ፣ እነዚህ አንተ ግመል ሌቦች አይደለም ማለት። እናንተስ ጉዳያችሁ ምንድነው ሲላቸው ጉዳያቸውን ለውርስ እንደመጡ ነገሩት። ምክንያቱም ሲነግሩት ከባድ ነገር ነው የነገሩትና እናንተን ጉዳይ በይደር ላስብበትና ጧት ነግራችኋለሁ፣ እንግዶች ናቸው፣ አሁን መሽቷል፣ ቤት ግቡና አደሩ አላቸው። ሰዎቹንም ማጥናት ፈለገው። እንግዲህ ጥበበኛ ስለነበሩ ምንድነው የሚያስቡት ምንድነው ይዘው የመጡት የሚለውና እነሱን እንዲያስተናግዳቸው የመደበውን ሰው ምን እንደሚያወሩ ምን እንደሚያስቡ አይተህ ትነግረኛለህ። ቤት እንደገቡ እንግዶች ናቸው፣ ለእንግዳ ክብር አላቸው እዛ አካባቢ ማህበረሰቡና ያው ማታ ላይ ስጋ አርደው አቀረቡላቸው፣ በእንጀራ አድርገው በቂጣ አድርገው። ልክ አንዱ እጃቸውን አንስተው ሊበሉ ሲሉ አንደኛው እንዳትበሉ ይሄ ስጋ የውሻ ስጋ ነው አለ። ሌላኛው ደግሞ ይሄኛውን እንጀራ የጋገረችው የ9 ወር እርጉዝ ሴት ናት አለ። ሶስተኛው ይሄ ዳኛ ዲቃላ ነው አለ። በዚሁ ቃል ማለት ነው። ምግቡን ሳይበሉት ይሄንን ነገር ሶስቱም ተናግረው ጧት ላይ ዳኛው ጋር ሲቀርቡ ዳኛው ማታ ምንድነው ያወራችሁት አላቸው። ምን አወራን አላቸው። አንተ የውሻ ስጋ ነው ብለሃል፣ አንተኛው የ9 ወር እንጀራውን የጋገረችው የ9 ወር ሴት ናት ብለሃል፣ አንተኛው ዳኛው ዲቃላ ነው ብለሃል። እስቲ የውሻ ስጋ መሆኑን በምን አወቃሉ? በጣም እንትኖች ናቸው እነዚህ የገጠር ሰዎች፣ ጥበበኞች ናቸው። ብዙ ጊዜ እነዚህ ተናካሽ እንስሳዎች ልክ አሁን የሚበሉ በግ፣ ፍየል ምናምን ስባቸው ከላይ ነው። የተናካሽ እንስሶች ስባቸው ግን ከአጥንታቸው ላይ ነው። በጣም ኃይል ስለሚጠቀሙ ስለሚሮጡ እና ስጋው ስቡ ከታች ስለሆነ የውሻ ስጋ እንደሆነ አውቀናል። አስተናጋጁን ጠራው። ያቀረብክላቸው የውሻ ስጋ ነው እንዴ አለው። አዎ አለው። እንዴት እንዴ? ከመሸ እንግዳ አምጥተህ በደንብ አስተናግዳቸዋል። በዛ ምሽት ከየት አገኛለሁ? ያገኘሁት ውሻ ነው፣ አርጃ ያቀረብኩላቸው አለ። ኦኬ እንጀራው 9 ወር እርጉዝ ናት የጋገረችው ያልከው ምንድነው አለው። አይ የቀረበልን እንጀራ የሆነ ቦታ በደንብ በስሏል፣ እንትን ደርሷል፣ የሆነ ቦታ ደግሞ ክፍት ነውና በደንብ ስለማይታያት እርጉዟ የ9 ወር እርጉዝ ስታሰፋ ያው ክፍት ቦታ ስለነበር ለዛ ነው አለው። እንደዛ ነው ብሎ ጠየቀው አገልጋዩ። ናው እንደዚህ እንግዶች ስለነበሩ ሚስቴ የ9 ወር እርጉዝ ናት አማራጭ ስለነበረ የተነሽና ጋግሪ ብያት ነው አለ። ኦኬ እኔንስ ዳኛውን ዲቃላ ነው ያልከው በምን ተነስተህ ነው? ማንኛህ ነህ አለው። እኔ ነኝ አለው። ለምን እንደዛ አልክ? ከስንት ሀገር አቋርጠን አንተ ጋር በእንግድነት መተን ቤት ገብተን በውሻ ስጋና በዚህ አይነት መልኩ ስታስተናግደን መቼም ይሄ ለሰው ክብር የሌለው ሰው ዲቃላ ነው ብዬ ነው ያልኩት አለ። ዳኛውም እንዳለ ታውቃላችሁ እማትወርሰው አንተ ነህ አለው። በጣም ደነገጠ። ይዘን ለማረጋገጥ ለምን አንተ አይደለህም እንዴት ነው እኔ የማልወርሰው ሲለው አንተ ዲቃላ ስለሆንክ አለው። ለምን ሲለው እኔን ያወከኝ አንተ ስለሆንክ ነው አለው። ተመልሰው ሄዱ። እናቲቱን ጠየቁ። እኔ ያንቺ ልጅ አይደለሁም ወይ ሲላት አዎ የኛ ልጅ አይደለህም አለችው። አትወርስም የተባለው አባትህ በልጅነትህ ለሊት ሶላት ሊሰግድ ሲወጣ መንገድ ላይ ከመስጊድ አጠገብ ተጥላህ አግኝቶ አምጥተንህ አሳደግነህ። 2 ልጆቹን አብደላ ስላለ ከልጆቹ ላለመለየት ያንተንም አብደላ አለ። ያባትህ የሱ ልጅ ስላልሆንክ ነው አትወርስም ያለህ አለችው። ሰው እንግዲህ ራሱን ማወቅ ራሱን መሆን ሲችል ማድረግ ያለበትን መሆን ያለበትን ያስባል። ራሳችንን እንወቅ፣
ምናልባት ሌሎች ስለኛ ሳይነግሩን እኛ ራሳችን ሆነን እንገኝ ነው ብሎ አመሰግናለሁ። ደህና ደሩ።